አባቴ በደንብ አሰልጥኖኛል ብለሻል። ሀገር ማስጠራ ጎራሽ ነኝ ብለሻል። ኦኬ ዌት ፓስ ያስፈልገኛል። እማ ዱ አይ ሃቭ አ ፓስ? ፓስ ምንድነው ማየ? አንቺ በሰል አይ ለክፉ አስጨጭም ጎበዝ። ይጣፍጣል። እርገምሽ እንደም በራሴ ለምን አልበላ? እሺ የኔ አላስ እፍጫሽና እሷን የምን በቃ የምን እንትን መምረጥ ደብን በለት ለኛም ያቀረው ይበቃናል። ሞቲቬት አረግሽኝ ከምን እንደም ጓደኛዬን ራሱ አስለምጃታለሁ። አይ ተይ እነሷ ቤተሰቦቿ ላይችሉ ይችላል። ያንቺ ኦሬዲ ክፍል አለሽ። ማን እንደሆነ ሄሎ ወይ ራማ ኦኬ ምን እንጠይቅ ነው የምፈልገው? የሚያጠግብ እንጀራ በምጣዱ ያስታውቃል። 4000 ብር። ጾምስ ትጾሚያለሽ? አሁን እንዴት እንደበላው አይተሃላ? yes እንዴት የምጾም ይመስልካል? እንደም የሚጾሙ ሰዎች ሂሮ እኔ በጾም ኖሮ በቃ ሞቻለሁ። እንዴ ለምን? ጾም ህይወት ይሰጣል እንጂ ይገላል እንዴ? you believe you have a soul? yes የነፍስ ምግቧ ምንድነው? ለምሳሌ ሽሮ ስጋ ነው ሽሮ የሚበላው። አስበላታለሁ። እና ጾም እስካሁን አልሆነልሽም? አሁን ሞክሪ እስቲ ያሁኑን ጾም አብይ ጾምን እንድሞት ትፈልጋለህ? ከትንሽ ጀምረሽ እሺ። አሁን ጧት ስንት ሰዓት ነው ቁርስ የምትበይው? ከተነሳው በኋላ ስንት ሰዓት? 5 am ከሌሊቱ 11 ሰዓት ነው ቁርስ የምትበይው? ቁርስ አይደለም ፍሪጅ ውስጥ እሄዳለሁ። ጌት ዋት አይ ካን ግራብ። አሁን ለምሳሌ ካሮት ካየው ወስድ ብልት 11 ሰዓት ነው ወፍጮ ስራ የሚጀምረው። ከሌሊቱ 11 ሰዓት ከሆነ የምትበይው አሁን በምን ትጀምሪያለሽ መሰለሽ? እስከ ጧቱ 2 ሰዓት ሳትበይ መቆየት የመጀመሪያው ሲምፕል። ሌላ ሰዎች ስንት ሰዓት ላይ ነው የሚበሉት? ሰዎችማ ኖርማሊ ጧት 2 ሰዓት ነው ቁርስ የሚበሉት አይደል እንዴ? ኖ ስናክ፣ ምንም ስናክ ኖ ስናክ። እኛ ሌሊት 11 ሰዓት ሰው ወደ ሆዱ ሲቀምስ የምናውቀው ጠበል ነው። አሁን እስከ 2 ሰዓት መቆየት ተለማመጂ መጀመሪያ ጾሙን። ይሄን ጾም አብይ ጾም እንደዚህ እየተኛ ነው ሆዴ እራበው። ከዛ በኋላ በቃ ይቀሰቅስሻል ሌሊት